ብዙ ነገር ሞክራለሁ ግን እየተሳኩ አይደለም። አሁን ዲስትራክሽኖች አሉ። ሙቪ ማየት ያምርሃል። ከሙቪ ጋር በጣም ትልቅ አታችመንት አለኝ። በጣም አዲክትድ ነኝ በሙቪ። ከዛ ደግሞ ስልክ፣ ሶሻል ሚዲያ ስክሮል ማድረግ አለ። እነዚህ ነገሮች ማለት ነው ህይወትክ ያበላሹታል። እሱን ያስተዋልኩት ሰውነቴ ላይ፣ ገንዘቤ ላይ፣ ህይወቴ ላይ፣ ሁሉ ነገሬ ላይ በጣም ነው የሚገርመው። አሁን ባንክ አካውንቴ ውስጥ ኦሬዲ $10 ምናምን ያለው ምንም ብር የለኝም። የቤት ኪራይ ደግሞ ከ10 ቀን በኋላ ነው የሚደርሰው። እንዴት አድርጌ እንደምከፍለው አላውቅም። ስራ ደግሞ መቀጠር አልፈልግም። ለማንም ሰው መቀጠር አልፈልግም። ስለዚህ ኢቭን ፓስፖርቴን ተቀብያለሁ። ሰው አሁን ቤተሰብም ለራሱ እየጠየቁኝ ነው አትመጣም ወይ እያሉ፣ ግን ብር የለኝም። ሰው እነዚህ ሁሉ ኤክስፔክቴሽኖች ማለት ነው ምርጫ አልሰጡኝም። በጣም እየወደቅኩኝ ነው። በጣም በፍጥነት ምክንያቱም I want to make this work። ላለፉት 6 ዓመታት በተመሳሳይ ህይወት ስታኮኛለሁ። 6 ዓመት ሙሉ ስታኮኛለሁ ስላችሁ የድሮ ማንነቴ እነዛ የምወዳቸው ሁሌም ዲስትራክት የሚያደርጉኝ እነ ፖርን፣ ኔትፍሊክስ፣ ስልክ መጠቀም እነዚህ ሁሉ ነገሮች I'm just done to be honest with all those things። ደግሞ ባይገርማችሁ ለስንት ጊዜ ማለት ነው I'm done በቃኝ ብያለሁ። ግን ተመልሼ ደግሞ የምገባበት ነገር ቢኖር እነሱ ናቸው። ስቃይ ምንድን ነው ማለት? ስቃይን በመፍራት ነው ወደ እነሱ ምገባው። የሆነ የምፈራው ነገር አለ። እነዛ ሙቪዎች፣ ሶሻል ሚዲያ ስክሮል ማድረግ ይደብቁኛል ከሆነ ነገር፣ ከስቃይ። ያ ስቃይ ደግሞ ያስፈራኛል፣ ምቾት የለውም። ያ ስቃይ ደግሞ ከብርድ ውሃ መታጠብ ወይም ደግሞ በቃ ጂም ገብተህ ከመሰቃየት ይመስለኝ ነበር። ግን የሆነ ነገር አለ ራስህን እንድታሳንስ ተመሳሳይ የሆነ ህይወት በድህነት ውስጥ እየተሰቃየክ ቀን በቀን የምትመርጣቸው ምርጫዎች ደግሞ ወደ ድህነት እንደሚያስገቡ እያወቅ ማለት ነው እንድትመርጥ የሚያደርግህ የሚያሯርጥህ ፍራቻ አለ። የሆነ ስቃይ ማለት አሁን የቪዲዮ እየቀረጹት ያለሁት ማለት ነው ሃይ ሆኜ ነው። ኦፍ ኮርስ ዛሬ ማለት ነው like I made $200 yesterday and today. So I guess that's a win. Yay. But like I know I'm worth more. I know I deserve more. But like it's just like damn, I've been crushed after failure after failure after failure. After just like failure, your mind tries to stop you. You try still here. And it's just like it fucking tires you out and you just don't want to do shit anymore, but like you have to get up again and you have to do the same shit again and again. Try another way, try in a different way. But one of the biggest lessons I've learned from this is that I was resenting the process. I was very, how can I say, rigid. I wasn't allowing myself to look deeply into the things that I do. የማረጋቸው ነገሮች ማለት ነው በስነ ስርዓት ዲፕ አድርጌ ምንድነው እያልሰራ የሌለው ነገር ምንድነው ማስተካከል ያለብኝ፣ ምን መማር አለብኝ፣ ምን እንዴት አድርጌ ችግር መፍታት አለብኝ የሚለው ዲፕ የሆኑ እነዚህ ጥቃቅን ችግሮች ወደ ቢዝነሴ ወደ ታች የሚያወድቁት የህይወቴ ደረጃ ወደ ታች የሚያወድቁት ማለት ነው እነሱን ኢንቨስቲጌት የማድረግ ፍላጎቱ ለራሱ ላይክ የለም። አሁን ግን ላይክ እያወቅኩኝ ነው ለምን እንደሆነ። ሁሌም በቃ ውጭ ነካ ነው ማድረገው እንጂ በደንብ ዲፕ ገብቼ ራሴን በስነ ስርዓት መቀየር አለብኝ ብዬ ማለት ነው ቁጭ ብዬ በስነ ስርዓት ዲቴይልድ አድርጌ ለመማር አልወሰንኩኝም። የሆነ ዲስትራክሽን ያቆመኛል። ገንዘብ ከያዝኩኝ ወደ ሲኒማ መውጣት፣ ምግብ ቤቶች መሄድ it's okay but it's just like to
to the point distract የማድረግ ራስን ስትጨናነቅ ከዛ መስራት ያለበት ነገር ተደብቀ ወደ ሌላ ነገር ስትገባ አስቡት like everything reflects to you because you're not doing the right thing. So that's why they say hard work is I attached hard work in ያስመሰልኩት ምንድነው it is just like for those people that are like በቃ ህይወት የረሱ ሊሞቱ የተቃረቡ ምናምን no actually hard work for the thing that you desire is trying to embodying completely into your new self አዲሱ ማንነት ላይ of course you have to work hard ብዙዎቻችን የሚመስለን ምንድነው ለቀን ማለት ነው 19 ሰዓት እየወለወልክ ኑር ይመስለናል no ግን አይምሮአችን ላይ ማለት ነው ያ የምንመኘው ሰውነት እንቀርጸው እንስለውና ያ የምንመኘው ማንነት ከዛ አይናችን ጨፍነን ኦኬ እሱ ማንነት እንዴት ነው አክት የሚያደርገው እንዴት ነው የሚናገረው ምንድነው የሚያደርገው ምን አይነት ችግሮች ይፈታል ምን ያህል ገንዘብ ነው የሚያገኘው የት ነው የሚኖረው እነዚህ ሁሉ ነገሮች ማለት ነው ኮፒ ለማድረግ ለማስመሰል እኛ እሱ እንደሆን አክት ለማድረግ ነው ወርክ ሃርድ እያደረግን ያለ ነው ገባችሁ ኦሬዲ ምንም ወርክ ሃርድ ማድረግ የለብንም እሱን ኮፒ ለማድረግ እኛ ወርክ ሃርድ ማድረግ ያለብን ምንድነው it's to keep that momentum until it becomes the new normal until it becomes the reality that we can't just like we feel normal we're used to it and I feel like this is deep law of universe which is አሁን ገባኝ በቃ ዛሬ ቀኑ ፌብሩዋሪ 21 ነው ወይም 22 I don't know የቤት ኪራይ ማርች 1 ላይ ይመጣል የኔ ልደት ደግሞ ማርች 5 ላይ ነው which is ከ15 ቀን ከ2 ሳምንት በኋላ I mean በ25 ዓመቴ like ብዙ ነገር ይኖረኛል ብዬ አስቤ ነበረ ግን የኔ ጥፋት ነው ሁሉም ነገር ማውቀስ አልፈልግም ማንንም ምንንም ሁሉም የኔ ጥፋት ነው completely and I'm not gonna allow it anymore wherever I'm at ካለሁበት የቪዲዮ አሰራር ደረጃ ካለሁበት content creation social media everything ካለሁበት ገንዘብ የምኖርበት ቤት ሰውነት ሁሉም ነገር ማለት ነው ምንም እጀምራለሁ በዳስ ከዜሮ አዲስ ዜሮዬ ይሆናል ሁላችንም ማለት ነው ከፍ እያልን እንመጣለን እኛ የምንመኘው ማንነት ላይም ስንደርስ ማለት ነው የዛኔ እሱ ማንነት በቂ ነው ባይዘው የጎሮልነት እንዳይሰማችሁ እሱ ነው ችግሩ በቂ ነው አዲሱ ማንነታችን አሁን ያለውበት እኔ በቂ ነኝ ግን like I feel like I deserve another one now I want to explore another life ገባችሁ it's just like exploring so የደረሳችሁበት ደረጃ አዲሱ ዜሮአችሁ ይሆናል what can you aim again ከዛ በላይ አሁን ይሄ ብዙዎቻችሁ ምንድነው የሚመስላችሁ ፕሮግራም የተደረጋችሁት እድሜ ልክ በቃ ይሄ ራት ሬስ ነው የሚባለው በቃ ራስህን ያጣህ ምናምን መኖር በቃ መጨናነቅ ምናምን ጊዜ አለመስጠት ቤተሰቦች ምናምን ይመስላችኋል አይደለም it's because so that you can become great you are already great but you know I want to explore different type of lives I want to fly my own private jet I want to fly a Boeing I want to have $1 billion I want to save billions of people I want to feed thousands and millions of kids and seniors I want to do those big things at the same time so that's why I'm doing all this for why settle for less why just like sit down in your apartment that is like you know cheap የማይጠቅምህ የማያስደስት ህይወት የማያስደስት ሰውነት እነዚህ ሁሉ ነገሮች what do you fucking change them but አሁን እናንተ አስተሳሰባችሁ ችግሩ ይሄ ነው የኔ ማስተሳሰብ ችግሩ የነበረው ይሄ ነው ወቀሳ እንዳይመስላችሁ አሁንም ማለት ነው it's ራስህን መቀየር ማለት ምንድነው የሚመስለን ራስህን በቃ ለቤተሰቦችህ መጥፋት እነሱን አለመጥቀም መጥፎ ሰው መሆን ምናምን ነው የሚመስለን ራስህን መቀየር ማለት የድሮ ማንነትህ መቀየር ነው and ያስፈልገናል ሁላችንም ለዛም ነው ብዙዎቻችን መለወጥ ያልቻልነው because ይሁንላል ያ የድሮ ማንነታችን መጣል አልቻልንም ማውጣት አልቻልንም አዲስ ማንነት ወይም ደግሞ ማደግ መጥፎነት እንደሆነ ነው የተነገረን